አሰላሙ አለይኩም ወራህመቱላሂ ወበረካቱ። ትናንትና እንግዲህ ኳታር በጣም ነበር የዘነበው ማለት ነው። እኔ ጭራሽ ብርዱን አልቻልኩትም። በሽታ ላይ ነበር የወደኩት ማለት ነው። በቃ ኩሽና ሊገባ ምንም አልቀረ። ይሄን ከላይ ያለው ደግሞ የስጡሁ ወደኛ ይገባል ማለት እና ይወርዳል በዛ በቱቦው እና ይሄን ይመስል ነበር በጭሩ በጣም እኔ እንጃ። እንግዲህ እኮ እዛ የሚታየው ላይ እንትን አለ። እዚህ አሁን ይሄ በሩ ላይ ወደ ውስጥ ሊገባ ነው ማለት ነው። በዚህ በወዳ ቦቲ ውጭ ነው፣ ኩሽናቸው ውጭ ነው ሲጀመር። ይሄ የተረተሰ ቤት በቃ ሰራተኛ አልሰረፍንም ማለት ነው። እና እዚህ ጋር የሚታየው አሁን እዚች ጋር እንትን አለች ወደ ውስጥ ውሃ መውሰጃ፣ ግን ከላይ የሚወጣው ከዚህ እዚህ ጋር ጋዙን አድርጌበት ነው እንጂ ማለት ነው። ይሄንን የተወሰነ እንኳን ወደዚህ እንዲሄድ ብዬ እንደዚህ ያደረኩት፣ ግን ጭራሹን እንትን አላለም። ወደዚህ ያዝራ ዘቀዘቀ። እዚህ ጋር ባህር በዚህ በኩል ኩሽናው አለ ማለት ነው። እና በጣም ነበረ ብርዱ እንትን የሚለው ውሃው እንዳለ እንትን ይላል። ሴትዮ መታገዛን ነው ጭራሽ እንትን ያለው ያባራው ማለት ወደ ኩሽና ከመግባት ያገድ ነው። ሴትዮዋ በቃ መታገዘችን። አረኛ በጭራሽ በእንና እና በጣም በዚህ ሁኔታ ቢያንስ እንደ ኢትዮጵያ ተከታታይ ቀን ሳምንት ወይም ወራት ምናምን ቢጥል ፎቁ ነው የሚወድቀው። ፎቁ ነው የሚወድቀው ማለት ነው። አላፍልሃል። ይሄ ብቻማ እዚህ እኛ ኩሽና ለመግባት እንትን ያለው ነው። ግን እዛ ዋናው ቤት በዋናው ቤት ትግልግ ነው ደግሞ ጃን እንትን ያለው እና አጀሪ ስልኳን እዛ ረስታው ነበረ። እዛ ደግነቱ ምንም አልሆነም። ከላይ የደረጃ እንትን ስለነበረ ማለት ነው። አልተበላሸባትም። ያው በነገራችን ላይ የአረብ ቤት አይመስል እንዴት እዚህ የኩሽናው በኩል በወዳ በኩል ነው ዋናው ቤት፣ እዛ ነው እንጂ ደህናው ቤት እዚህ ጋር በቃ ቤቱ ምን እንደበላች ዝም ብሎ ኩሽና ዝም ብሎ ነው ማለት ነው። እና በዛ መልኩ አሁን እኔ እዚህ እየጠረኩኝ ነበረ። በአንድ እጅ ስልክ በአንድ እጅ ውሃውን ወደዛ ወደ ኩሽና እንዳይገባ እንዲህ ያረኩት ነበረ። ግን ይሄ አንድ እጅ እንትን አላለም። እዚህ ጋር የሚወርደው ውሃ ከላይ ማለት ነው። እዚህ ጋር ያለው ውሃ በጣም ኃይለኛ ነበረ። ይህ በሶስቱ አንደኛው እኔ ለምን እንዳሳጠሩት አላውቅም። ከዛ እንደሌላል ብቻ ግን እኔ ግን በቃ አልቻልኩም። ወዲያው ወደቅኩ ማለት ነው። አመመኝ በቃ ሳል ተከለብኝ። ደግሞ በዛ ላይ የጓደኛዬ ምርቃት ነበረ፣ የቅራሽ ምርቃት። ይሄንን እንትን ብለን ጨረስንና በኋላ ላይ ሴትዮ ከነዱ ምናምን ሰጠችን እና እሱን እንትን ብቻ በጣም የሚከብድ ነበር። እዚህ ጋር መጀመሪያ አካባቢ ላይ ነበረ ትንሽ እየጣለ፣ በኋላ ላይ ግን የባሰ ነው የነበረው። ብቻ ማሻአላህ ነው እንደዚህ አጣጥቦናል ትናንትና። ደስ ይላል። እኛ በሽታ ላይ ወደቅን እንጂ አሪፍ ነው ማለት ነው። ከላይ ተቆርቆሩ ከወዲያ ያለ አቧራ እንዳለ ጥርግርግ አድርጎ ወሰደልን። እዚህ ጋርም እያቀረስኩኝ የነበረ ግን አይመችም ማለት ነው። ቀይ የለንም በነገራችን ላይ ጠባብ ነው። ብቻ ደስ ይል ነበር። አልሐምዱሊላህ ጤና የሆነ ሰው እዛ ያሳያል ብዙ ነው ማሳየኝ። እዚህ ጋር ሴትዮዋ ልትመጣ ምናምን ብላ ከዛ እንደገና እኛም ገባንበታ። እዚህ ጋር ደግሞ እናቴ ሴትዮዋ እዚያ መጣች ማለት ነው። እናቴ ደግሞ ለማንኛውም ተጋበዙ ማለት ነው የሁሉ መጨረሻ ድረስ